ጂኦግራፊክ ግሬድ 9 ዩኒት 1 ከ1.2 ሎኬሽን ሳይዝ ኤንድ ሼፕ ኦፍ ኢትዮጵያ ከሚለው ለየትኛውም ለቴስት ለሚድ ለፋይናል ኢቨን ለኢንትራንስ ጥያቄ በቀላሉ እንደምትሰሩ ጥርጥር የለኝም። በዚህ ቪዲዮ የሚገራርሙ ጥያቄዎችን አዘጋጅተንላችኋል። ከዛ በፊት አጠር ያለች ሰመሪውን አቅርበንላችሁ ከሰመሪው በኋላ የሚገራርሙ ጥያቄዎቻችን 5 ትሩ ፎልስ 5 ቾይስ ኩዌስችን እያንዳንዱ ጥያቄ በማብራራት ቾይሱ ፓርቱ ላይ ደግሞ ስፔሻሊ ቾይሶቹንም ጭምር አንድ በአንድ በማብራራት ለእናንተ ይጠቅማችኋል ብለን የምናስባቸውን ነገሮች በሙሉ በዚህ ቪዲዮ አቅርበንላችኋል። ቪዲዮውን ከመጀመራችን በፊት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እኔ ብሩክ ሙክራ እባላለሁ። የመጣሁት ከኤምኬ አካዳሚ ነው። እንዲሁም በኤዩ የሁለተኛ ዓመት የህግ ተማሪ ነኝ። ቴንክ ዩ። ሰማሪውን ስናይ 1.2 ሎኬሽን ሳይዝ ሼፕስ ኦፍ ኢትዮጵያ ይላል። ሎኬሽን ኦፍ ኢትዮጵያን ስናይ ሎኬሽን ኦፍ የኢትዮጵያን የምትገኝበትን ቦታ ለመናገር ስንፈልግ በሁለት መንገድ መናገር እንችላለን። የመጀመሪያው በአብሶሉት ሎኬሽን በሚባል አለ፣ አስትሮኖሚካል እና ሪላቲቭ ሎኬሽን የሚባል አለ ማለት ነው። አብሶሉት ሎኬሽን ማለት ምን ማለት እንደሆነ እነግራችኋለሁ። ሪላቲቭ ምን ማለት እንደሆነ እነግራችኋለሁ። አብሶሉት ሎኬሽን ማለት ወይም ደግሞ አስትሮኖሚካል ማለት ኤግዛክት ፖዚሽን በኖርዘርን እና ኖርዘርን ሄሚስፌር እና ምንድነው ሳውዘርን ሄሚስፌር ከዛ ጋር ወዴት ነው የምትገኘው ግሎብ ላይ ምኑ ጋር ነው ፖዚሽኗ ኤግዛክት ፖዚሽኗ ምኑ ጋር ነው የሚለውን የሚናገርና ከሆነ አንፃር ሪላቲቭ ደግሞ ሪላቲቭሊ ከሆነ አንፃር ኢትዮጵያ ከሱዳን ወደዚህ ነች፣ ኢትዮጵያ ከሶማሊያ ወደዚህኛው ነች እና ምን የሚሉን የሚናገር ነው ማለት ነው። ኢትዮጵያን በአብሶሉት ሎኬሽን ስናያት 3 ዲግሪ ኖርዝ ቱ 50 ዲግሪ ኖርዝ ላቲቲዩድስ ነው ማለት ነው። ወደ ኖርዝ በኩል ኢትዮጵያ ከደቡብ ኢትዮጵያ ተነስታ እስከ ትግራይ ጫፍ ድረስ ከ3 እስከ 15 ማለትም ወደ 12 ዲግሪ እርቀት አለ ማለት ነው በመሃሉ። ሶ ላቲቲዩድሊ ወደ ኖርዝ ማለት ነው። ላቲቲዩድሊ ወደዛ ነው ማለት ነው። ላቲቲዩድ ማለት ከኢስት ወደ ዌስት የሚደረግ መስመር ሲሆን ግን ዲግሪውን ለመለካት ወደ ኖርዝ ነው የሚቆጠረው ማለት ነው። ስለዚህ ከ3 ዲግሪ ሳውዝ እስከ 15 ዲግሪ ኖርዝ፣ ከኤስት ደግሞ ስናይ 33 ዲግሪ ኢስት ቱ 48 ዲግሪ ኢስት ማለት ነው። ምንድነው ቤኒሻንጉል ጉሙዝ ጫፍ እስከ ሶማሊያ ቅርንጫፍ ኡጋዴን ጫፍ ድረስ የ48 ዲግሪ ልዩነት አለው። ይሄ ምን ያሳየናል? ኢትዮጵያ ከሁለቱም በኩል የተጠጋጋ እንትን እንዳላት ማለት ነው። ሶ ከ33 እስከ 48 የሚኖረው 15 ዲግሪ ነው። ከ3 እስከ 15 12 ዲግሪ ነው። የተቀራረበ ነው ማለት ነው። ስለዚህ ከዚህም አንድ ነገር የምትረዱት ነገር አለ፣ በኋላ ነግራችኋለሁ እሱንም። ሪላቲቭ ሎኬሽን ደግሞ ምንድነው? ካንትሪዎቹን አይታችሁ ዲተርሚን ማድረግ ኢትዮጵያን በማፕ ላሳያችሁ። እሺ እንደዚህ የሚታያችሁ ከሆነ ላሳያችሁ። እንደምታዩት እቺ አፍሪካ ነች። እዚህ ጋር ሳውዝ አፍሪካ አለ። ይሄ ኖርዝ አሜሪካ ነው። ካናዳ አለ። ዩኤስኤ ትራምፕ ሀገር አለች። እዚህ ጋር ኢሮፓዎች አሉ። ኢሮፓ ከኛ ከአፍሪካ ኖርዘርን ላይ ነው የምትገኘው። እዚህ ጋር ሜዲትራኒያን ሲ ነው የሚባለው፣ ከኢጣሊ በታች ማለት ነው። ሜዲትራኒያን ሲ ይባላል። ቱርክ እዚህ ጋር አለች። ኢጅፕት እዚህ ጋር አለች። ሬድ ሲ የሚባለው ቀይ ባህር የሚባለው ይሄ ነው፣ እዚህ ከኤርትራ ቀጥሎ ማለት ነው። ይሄ የምታዩት ይሄ ቦታ ቀይ ባህር ይባላል። ከዛ ወደዚህ ኢንዲያን ኦሽን አለ። ኬንያ አለች በታች በኩል። ኢትዮጵያ ማለት እቺ ነች ማለት ነው። እዚህ መሃል ላይ ያለችው ነች ማለት ነው ኢትዮጵያ ማለት። እቺ ጅቡቲ ነች የምታዩት፣ እቺ ትንሿ ጅቡቲ ነች። እቺ ኤርትራ ነች። እያየን እንሂድ። ኤርትራ ከኢትዮጵያ ኖርዝ የሚባለው ወደ ላይ ኖርዝ ነው፣ ወደ ታች ሳውዝ ነው፣ ወደ ጎን ደግሞ ኢስት ነው፣ ወደዚህኛው ዌስት ይባላል ማለት ነው። ስለዚህ ጅቡቲ ስታዩዋ ኖርዝ ዌስት ነች የምትታያችሁ ማለት ነው። ከዚህ ከኢትዮጵያ ከአዲስ አበባ መሃል ተነስታችሁ ወደዚህኛው ወደ ጅቡቲ ኖርዝ ኢስት ነው። ኤርትራ ወደ ኖርዝ ነች። ሱዳን አለች ምናምን ማለት ነው። ስለዚህ በዚህ ጋር ሳውዝ ሱዳን አለች ወደ ዌስት ማለት ነው። ወደ ሳውዝ ኬንያ አለች። ሶማሊያ ወደ ኢስት አለች ማለት ነው። ስለዚህ ይሄን ይመስላል የሪላቲቭ ሎኬሽን ኦፍ ኢትዮጵያ። በቃ ይሄንን ካላችሁ በኋላ ቦርደር ናቸው። ሳውዝ ሱዳን አለች፣ ኤርትራ አለች፣ ሱዳን አለች ኖርዘርኗ ማለት ነው። ኬንያ አለች፣ ጅቡቲ አለች፣
እና እነኚህ ሁሉ ሀገሮች የኢትዮጵያ ቦርደር ናቸው። ስንት ናቸው? 1 2 3 4 5 6 ኢትዮጵያ በ6 ሀገሮች ትዋሰናለች ማለት ነው። ሶ ሆርን ኦፍ አፍሪካ ነች እንደምታውቁት፣ ሆርን ኦፍ አፍሪካ ነች። ሬድ ሲ ጋራ በጣም ትቀራረባለች። የናይል ሲል መገኛ ነች። ከኢንዲያን ኦሽን ትሬድ ሩት ጋራም ትገናኛለች ማለት ነው። ሶ ሪላቲቭ ሎኬሽን ኦፍ ኢትዮጵያ ይሄን ይመስላል። ሳይዝ ኦፍ ኢትዮጵያ ጋር ስንሄድ የኢትዮጵያ ሳይዝ 1,106,000 ስኩዌር ኪሎ ሜትር ነው። ምንድነው በጣም ትልቅ አገሮች ከሚባሉት መካከል ኢትዮጵያ አንዷ ነች ማለት ነው። ስለዚህ አድቫንቴጁ ምንድነው? ላርጅ ሳይዝ በመኖራችን ምክንያት ማለት እንዳየነው ቅድም በጣም ሰፊ ቦታ ነው ያለን ከሌሎቹ ሀገሮች አንፃር ስታዩት ማለት ነው። ሶ ምንድነው አድቫንቴጁ? ጥቅሙ ምንድነው ስትሉ አንደኛ ዳይቨርሲቲ ነው። በጣም የተለያየ ካልቸር አለን፣ ደስ የሚል የሚያኮራ ቱሪዝምን የሚስብ የሚችል አግሮ ኢኮሎጂካል ዞን አለን። ምንድነው ፕላንት አለን የተለያየ ቦታ፣ አንዱ አካባቢ ያለ ፕላንት ሌላ ቦታ የለም እና በጣም ዳይቨርስ እንድንሆንና የተለያየ ኢትኒክ ግሩፕ እንዲኖርም አድርጓል ማለት ነው። ይሄ ነገር ሪሶርስ እንዲኖር አድርጓል። በጣም ብዙ የእርሻ መሬት ኤረብል ላንድ እንዲኖር አድርጓል ማለት ነው። ብታዩ ወደ ሳውዘርን በኩል በጣም ብዙ ለእርሻ ለመስኖ የሚመች ቦታ አለ፣ አልተሰራም እንጂ ኖርዘርን በኩልም ወደ ዌስትም በጣም ለእርሻ የሚመቻቹ ነገሮች አሉ። በዚህ ዳይቨርሲቲ ምክንያት ማለት ነው እና ሪሶርስ እንዲኖረን አድርጓል። የተለያየ ሳይዛችን ትልቅ በመሆኑ የተነሳ ማለት ነው። እንደምታዩት ቅድም ጅቡቲን አሁን አይታችሁ ከሆነ አንድ ሰፈር ነች፣ አርሲን አታክልም እውነት ለመናገር። ሶ እንዴት ነው የተለያየ ዳይቨርሲቲ ሊኖራቸው የሚችሉና ሪሶርስ ሊኖራቸው የሚችለው? በቃ አንድ ቦታ ያለ ነገር ብቻ ነው ያላቸው። እኛ ግን ትግራይ ላይ የሆነ ነገር አለ፣ ኡጋዴን ላይ የሆነ ነገር አለ፣ እንደዛው ሁሉም ቦታ የተለያየ ነገር አለ እና ዲስአድቫንቴጅም ደግሞ አለው እንደምታውቁት። በጣም ትልቅ በመሆናችን ምክንያት ሳይዛችን ትልቅ በመሆኑ ትልቅ ነገር አለው። መጀመሪያው ሃይ ኮስት ነው። አገሪቷን ዙሪያዋን ድንበሯን ለመጠበቅ በጣም ብዙ የሰው ኃይል ያስፈልጋል። ለዚህ ለሰው ኃይል ደግሞ የሚከፈል ገንዘብ አለ። በዛ ምክንያት ሃይ ኮስት አለ ማለት ነው። ኢንቴግሬሽን ቻሌንጅ ይላል ማለት ነው። ስለዚህ አሁን ደግሞ ኢንቴግሬሽን የግንኙነት ባሪየር ይሆናል። ለምሳሌ ምንድነው ከድሬዳዋ ወደ መቀለ ሰው መገናኘት አይችልም በቀላሉ፣ ዲፊካልት ነው ለመገናኘት። ስለዚህ ይሄ ባሪየር ነው አንዱ። ሼፕስ ኦፍ ኢትዮጵያን ስናይ ኢትዮጵያ ቅድም እንዳልኳችሁ ወደ ላቲቲዩዳሊ 12 ዲግሪ ነው ቫሪ የሚያደርጉት፣ ሎንጊቲዩዳሊ ደግሞ 15 ዲግሪ ነው እና ይሄ ምን ያሳየናል? ኮምፓክት ሰርክል መሆኗ፣ ክብ ወደ መሆን የተጠጋች እንደሆነች ቅድም ማፑ ላይም አሳይቻችኋለሁ። ኢትዮጵያ እንደዛ እንደምትጠጋ ማለት ነው። ሜዠሪንግ ኮምፓክትነስ በሁለት መንገድ ሜዠር እናደርጋለን። ይሄን 12ኛ ፍሬሽማን ላይ ትማራላችሁ። 3 ናቸው ግን ለእናንተ እዚህ ጋር የሚጠቅማችሁ 2 ነው ተብሎ ተዘርዝሮላችኋል። ሶ ስታዩ ምንድነው ባውንደሪ ኦቨር ሰርከምፍራንስ ላይ ባውንደሪ ኢትዮጵያን ባውንደሪ እንዳለ ሜዠር ከተደረገ በኋላ ኦቨር ሰርከምፍራንሱ ማለት ነው። ሰርከምፍራንሱ ለሰርከምፍራንሱ ታካፍላላችሁ። በዚህ ጊዜ አንድ ከሰጣችሁ በጣም ፐርፌክት ሰርክል ነው ማለት ነው። ፐርፌክት ሰርክል ግን ኢትዮጵያ እንዳያችሁት ትንሽ ወደ ኢስት በኩል ሾጦጥ የሚል ነገር አላት። እሱ ከዛ አድርጎታል ማለት ነው። ስለዚህ ምንድነው የኢትዮጵያ ምንድነው ቢሲ ምንድነው 1.41 ነው ማለት ነው። ምን ያደርገናል? 41% ዲቪዬሽን እንደተጠጋች ወደ ኮምፓክትነስ ያሳየናል። አሁን ከአንድ ወደ ላይ የራቀ በመሄደ ቁጥር 1.9 1.8 ከ1.4 ተነሱ 1.5 ምናምን እየጨመረ ከሄደ ኮምፓክትነሱ እየቀነሰ ነው ማለት ነው። እንደዛውም ከአንድ በታችም 0.5 0.2 0.1 እያለ እየቀነሰ መሄድ ከሆነ ኮምፓክትነሱ በጣም ኮምፓክት አይደለም ማለት ነው። ስለዚህ ወደ አንድ በተጠጋችሁ በሁለቱም ቁጥር ከላይም ወደ ታች ከታችም ወደ ላይ ወደ አንድ በተጠጋችሁ ቁጥር ኮምፓክትነስ ነው እየተባለ ይሄዳል ማለት ነው። ሌላኛው ሜዠርመንት ደግሞ ኤሪያ ኦቨር ባውንደሪ አለ። ኤሪያውን ከሰራችሁ በኋላ ኢትዮጵያን ለባውንደሪው ማለት እንዳለ ዙሪያው ኢትዮጵያ በኪሎ ሜትር ተለክቶ ለዛ ስታከፍሉት ማለት ነው። ይሄ ምን ያሳያችኋል? ሃይ ከሆነ ሞር ኮምፓክት ነው ማለት ነው። ለምሳሌ የኢትዮጵያ 210 ከሆነ የኤርትራ 150 ቢሆን የትኛው ነው በጣም ሃየር ኮምፓክት ሼፕን የሚያሳየው ካላችሁ ሃየሩ ማለት ነው። ትልቅ ቁጥር ያለው ትልቅ ኮምፓክት ነው ማለት በደንብ ኮምፓክት ነው ማለት ነው። ስለዚህ ኢትዮጵያ 210 ከሆነ የኤርትራ ደግሞ 150 ከሆነ ኢትዮጵያ 110 ኮምፓክት ነው፣ ሞር ኮምፓክት ነው ማለት ነው። 500 ካለ የኬንያ አሁን ለምሳሌ 500 ቢሆን የኢትዮጵያ 210 ነው ብለናል። ያዙት 210 የኬንያ 500 ቢኖር የኬንያ ሞር ኮምፓክት ነው ማለት ነው። ስለዚህ ሪላቲቭሊ እንደዚህ እዩት።
አድቫንቴጅ አለው ኮምፓክትነስ፣ ዲስአድቫንቴጅም አለው ኮምፓክትነስ ማለት ነው። አንደኛው ዲፌንስ መካኒዝም ነው። ሌላኛው ደግሞ እንደምታዩት ኢትዮጵያ አክሰስ ኦፍ ሲ የላትም። እሱም አንድ ችግር ፈጥሮብናል ማለት ነው በዚህ በኮምፓክትነስ ምክንያት። ስለዚህ ሰመሪውን በዚህ ጨርሰናል። ቀጣይ ጥያቄውን እንስራ። ጥያቄው 10 ጥያቄ ነው። ሜቢ ሰዓቱ እንደምታዩት ሄዷል፣ ግን ፈጠን ለማለት ሞክራለሁ ማለት ነው። ምንም ማድረግ አይቻልም። እንግዲህ እየተጠቀማችሁ እስከሆነ ድረስ ሰዓቱ ቢሄድም ምንም ማድረግ አንችልም እና በዚህኛው 10 ጥያቄዎችን እናያለን። ከዛ ውስጥ 5 ትሩ ፎልስ ይኖረናል፣ 5 ደግሞ መልቲፕል ቾይስ ይኖረናል። ይህ ሴክሽን 1.2 ነው። ዘ ሎኬሽን ሳይዝ ሼፕ ኦፍ ኢትዮጵያን የሚሉትን ያጠቃልላል። ያው ሰመሪውን በማየታችን ምክንያት ጥያቄዎቹን ፈጠን ብለን እንድንሰራ ያግዘናል ማለት ነው። ስለዚህ ወደ አንደኛው ጥያቄ እንሂድ። ትሩ ኦር ፎልስ ብላችሁ ነው የምትመልሱት። እኔ ካነበብኩላችሁ ቪዲዮውን ፖዝ አድርጋችሁ እናንተ ጥያቄውን መስራት ትችላላችሁ። ከዛ በኋላ እኔ ቶሎ ስለምመልስ ከኔ ጋር መቀጠል እንችላለን ማለት ነው። እናንተ ፖዝ እያደረጋችሁ ገምቱ። ዝም ብላችሁ አትዩ ቪዲዮውን። እናንተ ምን ታስባላችሁ የሚለውን ነገር ኤግዛማይን አድርጉ ራሳችሁ። እንደዛ ካልሆነ ምንም ጥቅም የለውም የዚህ ቪዲዮ እንትን ማለት ነው። ወደ አንደኛው ጥያቄ እንሂድ። Ethiopian absolute location is expressed by describing its position relative to neighboring countries like Somalia and Sudan. ጥያቄው የሚለው ኢትዮጵያን አብሶሉት ሎኬሽን ለመናገር ኤክስፕረስ ለማድረግ የምንጠቀመው ከሶማሊያ እና ሱዳንን ኒቦሪንግ ካንትሪ ሪላቲቭሊ አይተን ኢትዮጵያ ከሱዳን ወዲህ ነች ምናምን የሚለውን አይተን ነው የምንናገረው አለ። አብሶሉት ሎኬሽን ለመናገር ትሩ ኦር ፎልስ? ፎልስ። ያ በደንብ ነግሬያቸዋለሁ ቀደምም ማለት ነው። አብሶሉት ሎኬሽን ሲሆን ኤግዛክት ፖዚሽን ነው። ሎንጊቲዩዲናል እና ላቲቱዲናልን ተጠቅመን የምንናገረው ነው ማለት ነው። ቀደም እንደነገርኩ ከ3 ዲግሪ እስከ 15 ዲግሪ ኖርዝ እና ከ33 እስከ 48 ኢስት ማለት ነው። ይሄ ነው። ግን ሪላቲቭሊ ከሆነ ከወዲህ ጎን ነች፣ ከቀይ ባህር ወደዚህ ነች፣ ከምን እንዲህ ነች፣ እሱ ማፑን እንዳሳያችሁ ያንን ተጠቅማችሁ ኖርዝ ሳውዝ ኢስት ወደዚህ ነች ብላችሁ ከሆነ ሪላቲቭሊ መናገር ትችላላችሁ። ሁለተኛ one of the major disadvantages of Ethiopian large size is that it leads to a lack of diversity in agroecological zone and ethnic groups. What? መልሱ እስኪ ምንድነው የሚለው? የሜጀር ኢትዮጵያ ዲስአድቫንቴጇ ምንድነው? ዲሜሪቷ ምንም ጥቅም ያልሰጣት ነገር ውስጥ መካከል የመጀመሪያው ምንድነው? በጣም ላርጅ ሳይዝ በመኖሯ ምክንያት ምን አለ? በጣም የተለያየ ኢትኒክ ግሩፕ እንዲፈጠር ላይ የተለያዩ አግሮ ኢኮሎጂካል ዞኖች ለምሳሌ ለእርሻ የሚሆን ነዳጅ ሊሆን የሚችል ጋዝ ሊሆን የሚችል ቦታ ምናምን መገኘቱ ዲስአድቫንቴጅ ነው ይላል። ነው እንዴ? ዲስአድቫንቴጅ ነው አድቫንቴጅ ነው ብለን ቅድም የዘረዘር ነው ማለት ነው። ስለዚህም ፎልስ ነው ማለት ነው። እንደምታውቁት ላርጅ ሳይዝስ የሜጀር ሪዝን ፎር ኢትዮጵያን ዳይቨርሲቲ ኖት አጌንስት ኢት። ላርጅ ሳይዝ በመኖራችን ምክንያት ተጠቅመናል እንጂ በዚህ ጉዳይ አግሮኢኮሎጂካል ዞን የተለያየ አግሮኢኮሎጂካል ዞን እንዲኖርም ተጠቀምን እንጂ አልተጎዳንም ማለት ነው። ሶስተኛ ኢትዮጵያ is considered to have more or less compact circular shape because its north south and east west span cover comparable distance። መልሱ ምንድነው? ቀደምም ነግሬያቸዋለሁ። ይሄ ኖርዝ ላቲቲዩድናል ሎንጊቲዩድናሉ በጣም በመቀራረቡ ምክንያት ኢትዮጵያ ኮምፓክት ነች ብለናል። ኮምፓክት ሼፕ አላት ብለናል። እሱ ምንድነው? ስፓኑ የኢስት ዌስት እና የኖርዝ ሳውዝ ስፓኑ ኮምፓራብል ዲስታንስ ስለሆነ በጣም የሚቀራረብ ዲስታንስ እንደነገርኳችሁ 12 ዲግሪ ኖርዝ እና 15 ዲግሪ ኢስት ነው ብያቸዋለሁ። ስለዚህ ኮምፓራብል ዲስታንስ ነው። በዚህ ምክንያት ኮምፓክት ሼፕ እንድትሆን አድርጓታል ኢትዮጵያ። ስለዚህ ትክክለኛ መልስ ነው ማለት ነው። መነሳት የሌለባችሁ ነገር ኮምፓክት ሼፕ ስንል ወደ ሰርኩላር ወደ ክብ ለመሆን የተጠጋ ሲሆን ነው ማለት ነው። አራተኛ the boundary circumference ratio B/C ratio is theoretical measure where the value exactly one indicate perfectly elongated shape. እንዳትረሱ አንዳንዴ ወርዶችን አለመያዛችሁ እንትን ሊላችሁ ይችላል፣ ሊሸውዳችሁ ይችላል። ስለዚህ እዚህ ጋር ተጠንቀቁ። ምንድነው ኤግዛክትሊ 1 በመሆኑ B/C ማለት ነው። ባውንደሪ ኦቨር ሰርከምፈረንሱ 1 በመሆኑ ኢሎንጌትድ ሼፕ ነው ይላል። ኢሎንጌትድ ማለት ምን ማለት ነው? ረጅም ማለት ሾጣጣ አንዱ በኩል ረጅም ማለት ነው። ቀደም ግን እንደዛ ላይ ያየነው ለሰርኩላር ነው። አንድ ሲሆን ኮምፓክት ነው እንጂ ኢሎንጌትድ ሼፕ አይደለም ማለት ነው። ይሄኛው መልስ
ፎልስ ነው። አንዳንዴ እንደዚህ አይነት ጥያቄ በማምጣቱ ምክንያት ሊሸውዳችሁ ይላል። ፐርፌክት ሰርክል ማለት ኮምፓክት ሼፕ ነው ማለት ነው፣ ኢሎንጌትድ አይደለም። ወደ አንድ በተጠጋ ቁጥር ፐርፌክት ኮምፓክት እየሆነ ይጠጋል ማለት ነው። ኢትዮጵያ 41 ዲግሪ ዲቪዬሽን ፎር ዘ ፐርፌክት ሰርክል እንደሆነች አይተናል። አምስተኛውና የመጨረሻው ለትሩ ፎልስ ጥያቄዎቻችን ኢትዮጵያ ሼር ኢትስ ሎንገስት ባውንደሪ ዊዝ ጅቡቲ ኤንድ ኢትስ ሾርተስት ላይን ዊዝ ሶማሊያ። እዩት እስኪ ሶማሊያ የምታዩት ነች። ይሄ ነው ይሄ ትልቁ ከዚህ ተነስቶ ከኬንያ ጫፍ ተነስቶ ጅቡቲ ድረስ የሚደርሰው ነው። ጅቡቲ ደግሞ እቺ ነች። እቺ የምታዩት ጅቡቲ። እንዴት ነው የትኛው ነው በደንብ የሚበልጠው? ያ መልሳችሁን አስቀምጡ። ፎልስ ነው። ከሶማሊያ ጋር ነው 1600 ኪሎ ሜትር፣ ከጅቡቲ ጋር ደግሞ 310 ኪሎ ሜትር ነች ማለት ነው የሚቀራረቡት ወይም የሚገናኙት። ግን ከኤርትራም ከሶማሊያም በላይ ከጅቡቲ ጋር ነው ደግሞ በደንብ ማለት ጅቡቲ ከኤርትራ በላይ ከኢትዮጵያ ጋር ነው የምትዋሰነው፣ ከሶማሊያ በላይም ከኢትዮጵያ ጋር ነው የምትዋሰነው ለጅቡቲ ማለት ነው። ለጅቡቲ ሲሆን ይሄንን ያዙት። በዚህ ጨርሰናል ትሩ ፎልሳችንን። ቀጣይ ወደ ቾይዝ እንሂድ። 5 ጥያቄዎች ይቀራሉ። ሜቢ ሰዓታችን እየሄደ ስለሆነ እንግዲህ እንዲህ የለፋን እናንተን እውቀት ማስጨበጥ አላማችን ነው። እናንተን ለፈተና ማዘጋጀት፣ ለቴስት፣ ለሚድ፣ ለፋይናል ኢቭን ለኢንትራንስ ተማሪዎች ከሆናችሁ እነኚህ ጥያቄዎች ብትሰሯቸው እናንተን ብቁ ያደርጋሉ ብለን እንጠብቃለን ማለት ነው። እኛንም ሰፖርት አድርጉን። የትኛውም ጥያቄ የምትፈልጉት ነገር ካለ ጀስት አሁን ላይ እነኚህን ጥያቄዎች ነው እየሰራን ያለ ነው። ግን ፍላጎታችሁን አይተን እስኪ ከሌሎች ጓደኞቼም ጋር አንድ ላይ በጋራ ሌሎችንም ሳብጀክቶች ሜቢ ናቹራልንም ሊሆን ይችላል ናቹራል ፊልዶችን ሊሆን ይችላል ልንሰራላችሁ እንችላለን ማለት ነው። ከእናንተ የሚጠበቀው ሰብስክራይብ፣ ላይክ ማድረግ ነው። ሰብስክራይብ ሳያደርግ ያየ ሰው ካለ እውነት ሼም ነው። ከሱ ምንም የሚቀነስበት ነገር የለም። ለኛ ግን ሰብስክራይቦቻችን ባደጉ ቁጥር ለተማሪዎች የመድረስ አቅማችን ከፍ ይላል ማለት ነው። በዚህ ምክንያት we got some happiness, so you should have to subscribe our channel. ላይክ ማድረግ አትርሱ። እንቀጥል። አንደኛው ጥያቄ አልጨቅጭቃችሁ። which one of the following describes Ethiopian vicinal location? A, it is located between 3 north and 50 north latitudes. B, it's landlocked country surrounded by 6 neighboring countries. C, it's founded in the Horn of Africa, north southwest of Red Sea. It is 10th largest country in Africa. choice-ን አንድ ለባንድ ስናይ it's located between 3 degree north and ይሄ ትሩ ነው፣ ግን vicinal location አይደለም። vicinal location ማለት relative location ማለት ነው በሌላ ቋንቋ። vicinal location relatively ነው የምታዩት ማለት ነው። ዲ ላይ it is 10th largest country in Africa ይላል። ይሄም numerical explanation ነው expression ነው። ይሄም አይደለም ማለት ነው። ሲ ላይ it's founded in the Horn of Africa, north southwest of Red Sea ይላል። Horn of Africa ነው፣ ግን southwest of Red Sea አይደለም ይላል። southwest አይደለም እንዴ ነው? ይሄም ትክክለኛ መልስ አይደለም። ቢ ላይ it's landlocked country surrounded by 6 neighboring country። ቀደም እንደቆጠርናቸው 6 ናቸው። landlocked country ነች። ምንም ደግሞ የሲ አክሰስ የላትም። landlocked ማለት ምንም ባህር አታገኝም ማለት ነው። ኢትዮጵያ አሁን እየተጣላችበት ያለው ከሌሎች ሀገር ጋር ማለት ነው። ይሄ ነው ማለት ነው። ስለዚህ ትክክለኛው ቤስት አንሰር ቢ ላይ ያለው ነው። መርሳት የሌለባችሁ ነገር ምንድነው? ቪሲናል ሜቢ ወርዱ አሸውዳችሁ ሊሆን ይችላል። ቪሲናል ሎኬሽን ማለት ኒቦርድ ማለት ነው። ኒቦርሁድ ወይም ኒቦር ከሪላቲቭሊ ከአንድ ሀገር አንፃር ስታየው ነው ማለት ነው። ወደ ሁለተኛ ቀለል ያሉ ስለሆኑ ምክንያቱም ሰማሪውን አብረን ስለሰራን መልሱ በቶሎ ብዙ ኤክስፕላኔሽን አጠብቁ ከእንደዚህ አይነት ጥያቄዎች ማለት ነው። ከበድ ለሚሉ ነው ልንሰጣችሁ የምንችለው። ሁለተኛው ጥያቄ which one of the following is listed as an advantage of Ethiopian largest ወይም large area size? አድቫንቴጁ ምንድነው ነው? A, it's require large army to protect its sovereignty. B, it possesses a large amount of arable land and a variety of mineral resource. C, it require expensive administration expenditure. D, it face challenge for effective socio-economic integration. አሁን እዚህ ጋር ትንሽ እንግሊዘኛ የምትችሉ ከሆነ እንደዚህ አይነት ጥያቄ መመለስ በጣም ቀላል ነው የሚሆነው። ምክንያቱም ዲስአድቫንቴጅ ነው ያወራው። አድቫንቴጅ ካወራ በቃ ያ መልስ ሊሆን ይችላል ማለት ነው። ሁለት እንኳን አድቫንቴጅ ካለ ከዛ ውስጥ መጻፉ ላይ ሊስት የተደረገውንና ከኢትዮጵያ ጋር የሚሄደውን መምረጥ ነው። ግን እዚህ ጋር ስታዩ ብዛቱ ዲስአድቫንቴጅ ነው የዘረዘረው። ለምሳሌ ምን ይላል? require large army to protect its sovereignty ይላል። በጣም ብዙ ወታደር ይፈልጋል ሉዓላዊነቷን ለመቆጣጠር ወይም ሉዓላዊነቷን ለመጠበቅ ይላል። ይሄ ዲስአድቫንቴጅ ነው አድቫንቴጅ ነው?
ሶ ኮስት እያወጣን እኮ ነው ለሚሊተሪ። ሶ ይሄ ዲስአድቫንቴጅ ነው። የተጠየቅነው አድቫንቴጅ ነው። ቢ ላይ ኢት ፖሰስ ላርጅ አማውንት ኦፍ ኤረብል ላንድ ኤንድ ቫሪፋይ ኦፍ ሚነራል ሪሶርስ ይላል ማለት ነው። ሚነራል ሪሶርስ አማውንት ኦፍ ብዙ ሰፊ የእርሻ መሬት እንዲኖረን አድርጓል። ሚነራል ሪሶርስም ደግሞ የተለያየ ቦታ ሚነራል ሪሶርስ እንዲኖረን አድርጓል የሚለው ይሄ አድቫንቴጅ ነው ዲስአድቫንቴጅ ነው? ሚነራል ቢኖረን ማዕድናት ቢኖሩ ጥቅም ነው ጉዳት ነው? ያ አድቫንቴጅ ነው። ሲ ላይ ኢትስ ሪኳየር ኤክስፔንሲቭ አድሚኒስትሬቲቭ ኤክስፓንዲቸር ይላል። ለአስተዳደራዊ ስርዓቱ ለማስተዳደር በጣም ብዙ ወጪ ይጠይቃል ይላል። አድቫንቴጅ ነው ዲስአድቫንቴጅ? ዲስአድቫንቴጅ። ኢትስ ፌስ ቻሌንጅ ፎር ኢፌክቲቭ ሶሾ ኢኮኖሚክ ኢንቴግሬሽን ከሶሾ ኢኮኖሚክ ኢንቴግሬሽን ከአንዱ ፓርት ወደ አንዱ ፓርት በኢኮኖሚካሊ ኢንቴግሬት ለማድረግ በጣም ከባድ፣ ለመገናኘት ግንኙነት ለማድረግ በጣም ከባድ ነው የሚለው ይሄ ዲስአድቫንቴጅ ነው። ሶ እንደዚህ አይነት ጥያቄዎቹን በእንግሊዝኛ እውቀት ብቻ መመለስ ይቻላል ማለት ነው። ሶ ቢ ላይ ያለው ኢትስ ፖሰስ ላርጅ አማውንትስ ኦፍ አረብል ላንድ እና ቫራይቲ ኦፍ ሚነራል ሪሶርስ የሚለው ቤስት ነው ማለት ነው። አድቫንቴጅ ዳይቨርሲቲ ነው። ቅድም ከነገርኳችሁ የሳይዝ አድቫንቴጃችን ሰፊ ሳይዝ በመኖራችን ምክንያት የምናገኘው አድቫንቴጅ ምንድነው? ዳይቨርሲቲ ነው። ያዙት፣ ዳይቨርሲቲ ነው። ዲስአድቫንቴጅ ደግሞ ኮስት ነው። መርሳት የሌለባችሁ ነገር ሁሌም ይሄ ነው። ሶስተኛ the index of compactness using area over border line A over B ratio for Ethiopia is calculated to 210 kilometers square. What does this value imply? A, that the country has a total area of 210 square kilometers. B, that for every 1 kilometer of border line, defend 210 kilometers of interior is secured. C, that the country's shape deviation by 210 from perfect circle. D, that the total length of Ethiopian border line is 210 kilometers. So ትክክለኛው መልስ ምንድነው? ገስ አድርጉ። ከዛ እኔ ልንገራችሁ። ኤ ላይ ቶታል ካንትሪ has a total area of 200 ኪሎሜትር ይላል። ኢንኮሬክት ነው። this is the value of ratio not the total area. so ቶታል ኤሪያው ሳይሆን የቫልዩ ኦፍ ሬሽዮ ነው ማለት ከእንትንን ምንድን ነበር ኤሪያ ኦቨር ባውንደሪ አድርገን የምናገኘው እንዳለ ኤሪያውን ለባውንደሪው ስናካፍል የምናገኘው ነው እንጂ ቶታል ኤሪያ አይደለም ማለት ነው። ሶ ይሄ መልስ አይደለም። ቢ ዛት ፎር ኤቭሪ 1 ኪሎሜትር ኦፍ ቦርደር ላይን ዲፌንድድ 200 ኪሎሜትር ኦፍ ኢንቴሪዮር ኢዝ ሴኪዩር ይላል ማለት ነው። ስለዚህ አንድ ምን ያሳያል? 1 ኪሎ ሜትር ቦርደርሊ ፊት የሚያደርገው ከ210 ኪሎ ሜትር ጋር ነው ማለት ነው እንዳለ። ሶ ምንድነው የሚያሳየው? ለምሳሌ ቦርደራችን በ10 ኪሎ ሜትር እንበል 10 ኪሎ ሜትር ነች እንበል ቦርደራችን እና በ210 ኢንቴሪዮር ኢዝ ሴኪዩርድ ስንል ኢትዮጵያ ምን ያህል ኤሪያ ይኖራታል ማለት ነው? 210ን በ10 ስታባዙት 2100 ኪሎ ሜትር ስኩዌር ይኖራታል ማለት ነው እንደዛ የምናስበው ከሆነ። ስለዚህ 1 ኪሎ ሜትር በቦርደር ሊስት ሄዱ ኢትዮጵያ በዛ ሳይዝ 210 ኪሎ ሜትር ስኩዌር ቦታ ይሸፍናል ማለት ነው። ሶ ሲ ላይ ካንትሪ ሼፕድ ዲቫይድድ ባይ 200 ይሄም ኢንኮሬክት ነው። this is misinterpretation ሬሾ ሚኒንግ ነው ማለት ነው። ይሄ የሬሾ ሚኒንግ ነው እንጂ የኤሪያ ኦቨር ባውንደሪ አይደለም ማለት ነው። ሶ ይሄን ይመስላል። ወደ አራተኛው ጥያቄ እንሂድ። all of the following are description of Ethiopian strategic location except A, it is founded in the Nile basin. B, it is located south of Eritrea. C, it is located in the northeast horn of Africa. D, it is located to the southwest of Red Sea. ምንድነው ጥያቄው? ኢትዮጵያን ዲስክራይብ ማድረግ ይችላል ወይም ስትራቴጂክ ሎኬሽን ዲስክራይብ ከሚያደርጉ ነገሮች አንዱ እዚህ ጋር የተዘረዘሩት ናቸው። ግን አንዱ አይደለም ነው ኤክሰፕሽናል ስላለ ማለት ነው። አንዱ አይደለም። ስለዚህ የትኛው ነው ፊት የማያደርገው ከኢትዮጵያ ሎኬሽን አንፃር ማለት ነው? ኤ ላይ ኢትስ ፋውንድ ኢን ናይል ባዚን ይላል። ትሩ ነው። ፋውንድ ናይል ባዚን ይገኛል ኢትዮጵያ ውስጥ። ቢ ላይ ሎኬት ኢን ሳውዝ ኦፍ ኤርትራ ይላል። ይሄም ትክክል ነው። ግን እንዳልተሸወዱ አሁን ቅድም እንደነገርኳችሁ ትሩ ነው።
ሎኬትድ ኦፍ ሳውዝ ኦፍ ኤርትራ ነች ኢትዮጵያ። ግን እዚህ ጋር ተጠይቃችሁት ስትራቴጂክ ሎኬሽን ነው፣ ሪላቲቭ ሎኬሽን አይደለም። ወይም እንደ አብሶሉት መያዝ ትችላላችሁ። ቅድም ቪዚሽናል አይተን ሪላቲቭ እንዳለው ይሄም ስትራቴጂክ ሎኬሽን ስትባሉ ብዙ ጊዜ ውስጡ የሚገኝ ወይም ደግሞ የሆነ ኤግዛክት ፖዚሽን ነገር ነው የምትፈልጉት ማለት ነው። ስለዚህ ሎኬትድ ሳውዝ ኦፍ ኤርትራ የሚለው ሪላቲቭ ሎኬሽን ወይም ቪዚሽናል ሎኬሽን ነው እንጂ ይሄ ስትራቴጂክ ሎኬሽን አይደለም ማለት ነው። ኢትስ ሎኬትድ ኢን ዘ ኖርዝ ኢስተርን አፍሪካ ይላል። ይሄም የሚታወቅ ነገር ነው። ኖርዝ ኢስት አፍሪካ ላይ የምትገኝ ነች። ሪላቲቭሊ ምንም ያየነው ነገር የለም። ከላቲቱድናል ሎንጊቱድናል አይተን ነው የወሰንነው። ኢትስ ሎኬትድ ቱ ዘ ሳውዝ ዌስት ኦፍ ሪድ ሲ ይላል። ሳውዝ ዌስት ኦፍ ሪድ ሲ ነው የምትገኘው። ይሄም እንደዛው ነው። ኖርዝ ላቲቱድናል ሎንጊቱድናል አይተን የወሰንነው ነገር ነው። ግን ሎኬትድ ሳውዝ ኦፍ ኤርትራ ማለት ሪላቲቭሊ አይተ ሲሆን ስትራቴጂክ ሎኬሽን አይባልም ማለት ነው። ስለዚህ ቢ መልስ ነው። ለኢትዮጵያ ስትራቴጂክ ሎኬሽን ስላልሆነ ማለት ነው፣ ኤክሰፕሽናል ስለተጠየቀ። ሶ ወደ አምስተኛውና ለዛሬ ደግሞ የመጨረሻው ለዚህ ፓርቲ የመጨረሻው ለሆኑ ጥያቄ ስናል which country is the largest in area size among Ethiopia and its neighborhood ይላል ማለት ነው። with neighbors ኢትዮጵያ ኢትዮጵያ አለ፣ ቢ ሶማሊያ አለ፣ ሲ ሱዳን አለ፣ ዲ ኬንያ አለ። ስለዚህ ትልቁ የትኛው ነው የሚለው ቅድም ካሳየኋችሁ ውስጥ ትልቁ ሀገር የትኛው ነው የሚል ነው የሚሆነው ጥያቄያችሁ። ሶ እንደምታዩት ኬንያ እዚህ ጋር አለች፣ ሶማሊያ አለ፣ ጅቡቲ አለች፣ ኤርትራ አለ፣ ሱዳን አለ፣ ሳውዝ ሱዳን አለ። የትኛው ነው ለእናንተ? ይሄኛው መልስ በኮመንት አሳውቁኝ። ለዛሬ ይበቃናል። ቀጣይ 1.3 ሰብቶፒክ 1ን አመጣላችኋለሁ። እዛ ውስጥ 1.3.1 አለ። ያንን በሁለት ፓርት ነው የምሰራላችሁ ትንሽ ከፍ በዛ ስለሚል። እርግጠኛ ሆኜ ግን ከዚህ ቪዲዮ በኋላ 1.2 ላይ የትኛውም አይነት ጥያቄ ቢመጣ እንደማስጡ ያ ለዚህ ደግሞ እኛ ሪዋርድ ይገባናል። ቴንኪው ልትሉን ይገባል። እና ለዛሬ ጨርሰናል። ብሩክ ሙክሪያ ነበርኩኝ። ቻናላችንን ሰብስክራይብ አድርጉ አደራችሁን፣ ለሌሎች ተማሪዎች እንዲደርስ ማለት ነው። እኛ እናንተ አይታችሁ ዝም ካላችሁ እና ምንም የምንጠቀመው ነገር የለም። ቀጣይም ልንለቅላችሁ አንችልም። ሜቢ ብንሰራ ከዚህ በኋላ ዩኒት 1ን ሰርተን ዩኒት 2ን ሰርተን ተማሪ ካላየ ያ ፊታችንን ወደ ሌላ ቶፒክ እናዞራለን ማለት ነው። ሜቢ ወይ የናቹራልን እንሰራ ይሆናል። ስለዚህ የሶሻል ትምህርት ብዙ ጊዜ ስለማይሰራ እሱንም አድሬስ ለማድረግ ሞክረን ነው። ስለዚህ ሰብስክራይብ ማድረግ አትርሱ፣ ሼር ማድረግ አትርሱ። ለዛሬ ይበቃናል። ባይ ባይ። ሜቢ ማቴሪያሎችን በፒዲኤፍ ማግኘት የምትፈልጉ ከሆነ ኤምኬ አካዳሚ ብላችሁ ቴሌግራም ላይ ሰርች አድርጋችሁ ማግኘት ትችላላችሁ።